አንዳንድ ጊዜ የምንሰማቸውና የምናያቸው ነገሮች ይሄማ ፍጹም ውሸት ነው እንድንል ያደርጉናል። ነገር ግን ሳይንስና ተፈጥሮ ከኛ ግምት በላይ እጅግ አስደናቂ ናቸው። ዛሬ ውሸት የሚመስሉ ግን 100% እውነተኛ የሆኑ 8 አስደናቂ የዓለማችን እውነታዎችን በሰፊው እንመለከታለን። እስከ መጨረሻ አብራችሁን ቆዩ። ሰላም ጤና ይስጥልን ውድ የሌንስ 251 ቤተሰቦች እንደምሰነበታችሁ። ዛሬ ደግሞ ዓለማችንን በሌላ አዲስ እይታ የምናይበትና አእምሮአችን የሚፈትኑ እውነታዎችን ይዘንላችሁ መጥተናል። አብዛኛውን ጊዜ ስለ ብዛት ስናስብ የሰማይ ከዋክብትን እንደ ምሳሌ እናነሳለን፣ አይቆጠሩም እስከ ማለትም እንደርሳለን። ነገር ግን የስነ ከዋክብት ተመራማሪዎች እንደሚነግሩን በጋላክሲያችን በሚልክዌይ ውስጥ ያሉ ኮከቦች ቁጥር በግምት ከ100 እስከ 400 ቢሊዮን ይደርሳል። በአንጻሩ ደግሞ በናሳ እና በተለያዩ የአካባቢ ጥናት ተቋማት የተካሄዱት የሳተላይት ነክ ጥናቶች እንደሚያሳዩ በፕላኔታችን ላይ ከ3 ትሪሊየን በላይ ዛፎች ይገኛሉ። ይህ ማለት በምድራችን ላይ ያሉ ዛፎች ቁጥር በጋላክሲያችን ውስጥ ካሉ ኮከቦች በሙሉ ከ7 እጥፍ በላይ ይበልጣል። ፍጹም ውሸት ይመስላል፣ ነገር ግን እውነታው ይሄ ነው። ፕሉቶን በውሃ ውስጥ ያለች ሙሉ ፕላኔት እንደነበረች እናውቃለን። ነገር ግን የፕሉቶ ሙሉ የቆዳ ስፋት 16.6 ሚሊዮን ኪሎ ሜትር ያህል ሲሆን የሩሲያ የቆዳ ስፋት ደግሞ 17.1 ሚሊዮን ስኩዌር ኪሎ ሜትር ነው። ይህ ማለት እንግዲህ አንድ በውሃ ውስጥ ያለ ሙሉ ፕላኔት በምድር ላይ ያለች አንዲት ሀገር ትበልጣታለች ማለት ነው። ነገሩ በዚህ ብቻ ያበቃም። ሩሲያን በምድራችን ላይ ካለው ሁለተኛዋ ትልቅ ሀገር ከካናዳ ጋር ብናነጻጽራት ካናዳ የቆዳ ስፋቷ 9.98 ሚሊዮን ስኩዌር ኪሎ ሜትር ሲሆን ሩሲያ በ7.12 ሚሊዮን ስኩዌር ኪሎ ሜትር ትበልጣታለች። ይህ ልዩነት ብቻ እንደ አውስትራሊያ ያለችዋን ግዙፍ ሀገር ሙሉ በሙሉ የመሸፈን አቅም አለው። ሩሲያ የዓለማችንን 11% የየብስ ክፍል ትሸፍናለች። በየቀኑ የምንበላው ጣፋጭ ሙዝ አነስተኛ መጠን ያለው ራዲዮ አክቲቭ ኤሌመንት ይዟል። ሙዝ በፖታሺየም የበለጸገ በመሆኑ በውስጡ የተወሰነ ክፍል ፖታሺየም 14 የሚባል የተፈጥሮ ራዲዮ አክቲቭ አይዞቶፑን ይዟል። በነገራችን ላይ በኒውክሊየር ፊዚክስ ውስጥ ባናና ኢኩቫለንት ዶዝ የሚባል የመለኪያ ስም አለ። በእርግጥ በሙዝ ውስጥ ያለው ራዲዮ አክቲቭ መጠን እጅግ በጣም አነስተኛ ስለሆነ በጤናችን ላይ ምንም አይነት አደጋ ያመጣም። ለጉዳት ለመዳረግ በአንድ ጊዜ በሩብ ሰዓት ውስጥ ከ10 ሚሊዮን በላይ ሙዝ መብላት ይኖርብናል። አራተኛው ላይ ደርሰናል። ሰዎች ቻናሉን ሰብስክራይብ ማድረግ፣ ላይክ እንዲሁም ኮሜንት ማድረጋችሁን አትርሱ። ማበረታታት የዜግነት ግዴታችን ይሁን። እሺ ወደ አራተኛው ልለፍ። አራተኛ ኦክቶፐሶች በፕላኔታችን ላይ ከሚኖሩ ፍጥረታት ሁሉ ሙሉ በሙሉ የተለየና የውጭ ፕላኔት ፍጡር የሚያስመስላቸው ተፈጥሮ አላቸው። በመጀመሪያ ደረጃ ኦክቶፐሶች 3 ልቦች አሏቸው። 2 ልቦቻቸው ደምን ወደ ሳምባቸው ሲልኩ፣ ሶስተኛውና ዋናው ልባቸው ደግሞ ደምን ወደ ተቀረው አካላቸው ያሰራጫል። ኦክቶፐሶች በሚዋኙበት ጊዜ ዋናው ልባቸው መስራት ስለሚያቆም በውቅያኖስ ውስጥ ከመዋኘት ይልቅ በወለሉ ላይ በእግራቸው መሄድን ይመርጣሉ። በሁለተኛ ደረጃ የደማቸው ቀለም ቀይ ሳይሆን ሙሉ በሙሉ ሰማያዊ ነው። የሰው ልጅ ደም በብረት ወይም በአይረን የበለጸገ ሄሞግሎቢን ስላለው ቀይ ሲሆን የኦክቶፐሶች ደግሞ በኮፐር የበለጸገ ሄሞሳይኒን የተባለ ፕሮቲን ይዟል። ይህ ሰማያዊ በጣም ቀዝቃዛና ኦክሲጅን አነስተኛ በሆነበት የውቅያኖስ ጥልቀት ውስጥ በህይወት እንዲኖሩ ይረዳቸዋል። በሶስተኛ ደረጃ ኦክቶፐሶች 9 አእምሮች አሏቸው ማለት ይቻላል። ማዕከላዊ አእምሮ በጭንቅላት ውስጥ ሲሆን የተቀሩት 2 እና 3ኛው የነርቭ ሴሎቹ በ8 እግሮች ውስጥ ይገኛሉ። በእያንዳንዳቸው እግሩ ማሰብ፣ መዳበስ፣ ውሳኔ መስጠት እንዲችል ያደርጉታል። በእውነት ይሄ የሳይንስ ልቦለድ እንጂ አስደናቂ እውነት አይመስልም። 5ኛ በሰማይ ላይ በስሱ የሚንሳፈፉና እንደ ጥጥ ቀላል የሚመስሉን ደመናዎች ስንመለከት ምንም ክብደት የሌላቸው ይመስሉናል።
ነገር ግን በሳይንሳዊ ስሌት መሰረት አንድ መካከለኛ መጠን ያለው የዝናብ ደመና ክብደት በግምት እስከ 500,000 ኪሎ ግራም ወይም 500 ቶን ያክላል። ይህ ማለት ደመናው ወደ 100 የሚጠጉ ግዙፍ የአፍሪካ ዝሆኖችን እንደመሸከም ይቆጠራል። ታዲያ ይህ ሁሉ ከባድ ውሃ እንዴት በሰማይ ላይ ሊንሳፈፍ ቻለ ካላችሁ፣ ምክንያቱም ደመናው በተሰራበት ጥቃቅን የውሃ ጠብታዎች መካከል ያለው ስፋትና ከስር ያለው የሞቀ አየር ግፊት ደመናውን ደግፎ ስለሚይዘው ነው። መሀል ላይ ስለ ሰው ልጅ ግሩም የሚያስብለንን አንድ እውነት አይተን እንመለሳለን። የስነ ልቦናና የነርቭ ሳይንስ አስደናቂ እውነታ ነው። አንድን ነገር በእውነት ስናደርገውና ያንን ነገር በህሊናችን በጣም አጥብቀን ስናስበው አእምሯችን ውስጥ የሚሰሩ የነርቭ ሴሎች እና የሚለቀቁ ኬሚካሎች ተመሳሳይ ናቸው። ለዚህ ነው በምናባችን በጣም የፈራነውን ነገር ስናስብ ልባችን በእውነት የሚመታው፣ አንደበታችን የሚርበተበተው። አእምሯችን በምናብ የተፈጠረ ምስልና እውነታውን ሁኔታ ሙሉ በሙሉ ለይቶ ማወቅ አይችልም። ይህ እውነት በብዙዎች ዘንድ በህይወታቸው የተገለጠ ሲሆን በርካታ አትሌቶችና መሪዎች ሜንታል ቪዥዋላይዜሽን በመጠቀም አእምሯቸውን ለስኬት ያሰለጥናሉ። ፍላሚንጎዎች በውበታቸውና በሮዝ ቀለማቸው እናውቃቸዋለን። ነገር ግን ፍላሚንጎዎች ሲወለዱ ነጭ ወይም ግራጫ ቀለም ብቻ ነው ያላቸው። ሮዝ ቀለም የሚያገኙት ከተፈጥሮ ሳይሆን ሙሉ በሙሉ ከሚመገቡት ምግብ ነው። የሚበሉት አልጌና ትንንሽ ካንሰሮች በውስጣቸው ቤታ ካርቶንን የተባለ ቀይ ብርቱካናማ ቀለም ያለውን ኬሚካል ይይዛል። ይህ ኬሚካል በጉበታቸው ከተፈጨ በኋላ በክንፎቻቸው በቆዳቸው ላይ ይሰባሰባል። የሰውም ልጅ ቢሆን ካሮትን በብዛት ቢመገብ ቆዳ ወደ ብርቱካናማነት እንደሚቀየር ሳይንሱ ያመለክታል። ላሞች ዝም ብለው የሚግጡ እንስሳ ብቻ ይመስሉናል። ነገር ግን በእንግሊዝ ፖርትስማውዝ ዩኒቨርሲቲ በተደረገው ጥናት መሰረት ላሞች እጅግ በጣም ማህበራዊና ስሜታዊ ፍጥረታት ናቸው። ላሞች በግጦሽ በእረፍት ጊዜያቸው አብሯቸው የሚሆኑ ምርጥ ጓደኞቻቸውን ይመርጣሉ። እነዚህ ምርጥ ላሞች ለተወሰነ ጊዜ ከፍተኛ የሆነ ጭንቀት እንዲታይባቸው ያደረገው ምክንያት ከጥንድ ጓደኞቻቸው ጋር ሲለያዩ መሆኑን ይገልጻል። የልብ ምታቸው ይጨምራል፣ የወተት ምርታቸው ይቀንሳል። እንደገና ሲገናኙ ግን የልብ ምታቸው ወደ ሰላማዊ ሁኔታ ይመለሳል። ተፈጥሮ ምን ያህል ስሜታዊ እንደሆነች የሚያሳይ በእርግጥም ድንቅ እውነታ ነው። ውድ ቤተሰቦቻችን ለእናንተ ያዝናናሉ፣ ያስተምራሉና ይጠቅማሉ ብለን ያሰብናቸውን ከዚህ በላይ አቅርበናል። ቀጣይ በሌላና በአዲስ አስተማሪ አዝናኝ የዓለማችን ሁኔታ እንድንገናኝ የቤተሰብ ምልክቷን በመጫን ቤተሰብ ይሁኑ። ስለምታበረታቱን እናመሰግናለን።